በአዲሱ የፓስፖርት አሰራር ግዴታ ሊያውቋቸው የሚገቡ 3 ለውጦች። የፓስፖርት ቀጠሮ ይዘው ወደ ኢሚግሬሽን ከመሄድዎ በፊት እነዚህን ነጥቦች ልብ ይበሉ። የመጀመሪያው አዲሱ ሲስተም የሚሰጠን ፒዲኤፍ ፋይል የክፍያ ሁኔታን በግልጽ የማይዘረዝር ስለሆነ ክፍያ የፈጸሙበትን የባንክ ደረሰኝ መያዝ ግዴታ ይላል። እንዲሁም በአካል ሲሄዱ ደረሰኙንና የቀጠሮ ወረቀትን መያዝ ያስፈልጋል። ሁለተኛው ደግሞ በፊት እድሳት ላይ አሻራ ላይ ሊወሰድ ይችል ነበር። አሁን ላይ ግን ሁሉም ሰው በአካል ተገኝቶ መረጃ መስጠት ይጠበቅበታል። በተጨማሪም ያለ ዲጂታል አይዲ ወይም ፋይዳ ቁጥር ማንኛውንም የፓስፖርት አገልግሎት ማግኘት አይቻልም። ሶስተኛው ነጥብ ደግሞ ለጠፋ ፓስፖርት ሲሆን የድሮውን ቁጥር ፍለጋ መድከም ቀርቷል። አሁን የሚያስፈልገው የፖሊስ ማስረጃ እና የዲጂታል መታወቂያ ብቻ ነው። እናንተም ያስተዋላችሁትን ነገር ኮመንት ላይ አጋሩ። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በእነዚህ አድራሻዎች እንዲሁም በ0913 059518 እንዲሁም በ0986 528383 ይደውሉልን። ተጨማሪ መረጃዎች እንዲደርሱ ገጻችንን ፎሎ ማድረግ አይርሱ።